ሰላም እንዴት አደራችሁ? አለን እግዚአብሔር ይመስገን። ዛሬ ትምህርት ቤት ሄደን አንዳንድ ነገሮች እናወራለን ማለት ነው። ሰሞኑን አንዳንድ ሰዎች በጣም ሊሰብሩኝ የሞከሩ ነው። ምንድነው እኔ ማስተላለፍ የምፈልገው? ተውኝ እባካችሁ። ለእናቴ ልኖርባት፣ ለእናቴ ልስራላት። ምክንያቱም ከፈጣሪ በታች በእኔ ጥንካሬ ነው እሷ አሁን ያለችው ማለት ነው። ራሴን ይሄን ያክል እያካበድኩ ሳይሆን እኔ በዚህም በዛም ብዬ በማሳክማት ነው ጤንነቷን የምታገኘው። ለዛ ደግሞ እናቴ ስትኖር ነው እኔ የምኖረው። እኔ ስኖር እናቴ ትኖራለች። እግዚአብሔር ከኛ ጋር ይሁን። በመጀመሪያ ደረጃ እኔ በቃ እሷን እያገዝኳት እሷን ጤንነቷን ለመመለስ እየለፋሁኝ፣ እናንተ ደግሞ በጣም ማይሆን ነገር እያወራችሁ እኔን ወደ ኋላ ለመጎተት የምትሞክሩ ሰዎች ማለት ነው፣ ፕሊስ ልለምናችሁ፣ ቢያንስ እኔን ባትወዱኝም እናቴን ውደዷት። ለእኔ ባታስቡም ለእናቴ ያስቡላት። እኔ ስኖርና እኔ ስሰራ ነው እሷን ማሳከም ሆነ ወደ ጤናዋ መመለስ የምችለው። ስለዚህ እናት ስትታመምና እናት ታማ እሷን ሳታግዙ ስትቀሩ ያለው ስሜት ታውቃላችሁ። እኔ ደግሞ ቁጭ ብዬ እሷ ምንም አይነት ቁጭ ካልኩኝ በምንም አይነት አንግል ላግዛት አልችልም። እናንተ ደግሞ እንደዚህ ቅስሜን የሰበራችሁ እኔም እሷን ለማገዝ የማደርገውን መንገድ ለኔ ያለውን ቦታ ተው፣ በቃ ለሷ ያለውን ቦታ እንትን ማለት አለባችሁ። ኤኒዌይስ በቃ ብዙ ነገር ማውራት አልፈልግም። እኔ ለእናቴ ልኑርባት። ተው፣ እናት ያላችሁ እባካችሁ ተው፣ እኔን ወደ ኋላ አትጎትቱኝ። ስክሮሊት በቃ የኔ ቪዲዮ ስመጣ ግዴታ እኮ እንትን ማድረግ የለባችሁም አላችሁ። ደግሞ አንዳንድ ሰዎች ማለት ነው ቪዲዮ ሼር ታደርጉልኛላችሁ። እኔ ምን እንዳደርግ እንደሆነ ባላቅም እኔ እኮ ያ እኔን የምሰብረኝ ቪዲዮ አይቼ አልፈዋለሁ። ምንም አይደለም፣ በቃ ምንም ነገር አላደርግም። እኔ ከሰው ጋር መፎካከርም አይነት ከሰው ጋር የሚጃጃል አይነትም ሰው አይደለሁም። የራሴ ስራ ብቻ ነው የምሰራው። ለእናቴ ልኖርላት በቃ። ይህ ደግሞ የምታዩት ብር ማለት ነው ዛሬ የእናቴ የወተት የክራይ ብር ነው። ደስ የሚለው ታስታውሱ ከሆነ የዛሬ ወር ምናምን ብር አንሶኝ እንደዚህ ስጨነቅ ነበር። አሁን እግዚአብሔር ይመስገን ብር ቆጥቤ አምልቻለሁ። ብቻ እናንተም ከኔ ጋር ሆኑ። ከታች የማስቀምጥላችሁን አካውንት ፎሎ አድርጎ ለእናቴ ስል ልኖርላት በቃ። መለምናችሁ ይሄንን ነው። አትስበሩኝ በቃ። ተው፣ ስክሮል አድርጉ ባይ